የሴኩሪቲ ዲቫይስ እንደመሆኑ የማስቀምጥበትን ቦታ በትክክል ላለማሳየት እሞክራለሁ። ግን ጂፒኤሳችንን በመጠቀም በስልካችን ሞተር ማጥፋት እንድንችል የመጀመሪያው ስራ ይችን ሪሌይ ማግኘት ይጠበቅብናል። ከዛ በኋላ እነዚህን ኢንፑት ዋየሮች አሉ። እነዚህን ዋየሮች በትክክል አይዴንቲፋይ አድርጎ ፓወር አለ፣ ኦን አለ፣ ስታርተር አለ። እነዚህን ኬብሎች በትክክል ከሚጠበቁብን ከነዚህ ዋየሮች ጋር ከነዚህ ቀጫጭን ዋየሮች ጋር ኮንፊገር ማድረግ ይጠበቅብናል። ከዛ በኋላ እንግዲህ መኪናችንን ዲሞንስትሬት እናደርጋለን። ሞተር እያጠፋን ኦን እያደረግን በስልካችን ዲሞንስትሬት እናደርጋለን። ሌትሲ አብራችሁን ከቆያችሁ ከገጠምኩ በኋላ መጨረሻ ላይ ማደርገውን አሳያችኋለሁ። እስኪ ለምሳሌ የዚህ መኪና ሞተር ለማጥፋት መጀመሪያ ላይ ሴት የሚለው ጋር እንገባለን። ኮንትሮል ፊውል ከቶፍ ብለን ከቶፍ የሚለውን ከተጫን በኋላ ኢንፑት ፓስወርዳችንን እናስገባለን። ይሄ ኮማንድ ከተላለፈ በኋላ መኪናው በዚህ ሰዓት ላይ ዝግ ነው ማለት ነው። ብንሞክረው መነሳት አይችልም ማለት ነው። ለማስነሳት ሞክር እስኪ ነው ቢያላ ቢያላ ተቆልፏል። አይመታማ። ኦል አድርግልህ። አሁን ለመልሰን እንዲነሳ ስንፈቅድ ደግሞ መልሰን ሴት ኦፍ ብለን ገብተን ኮንትሮል ፊውል ላይ ሪከቨር ካልን በኋላ ባለቤት መሆኑን ለማረጋገጥ ፓስወርድ ይጠይቀናል። ፓስወርድ አስገብተን ሪከቨር ማድረግ እንችላለን ማለት ነው። አሁን ሪከቨር ሆኗል፣ መነሳት ይችላል ማለት ነው። እስኪ አሁን ደግሞ ለማስነሳት በጣም አሪፍ። እንደዚህ አድርገን እንግዲህ በጂፒኤሳችን ሞተሩን ማጥፋትም ኦን ማድረግ እንችላለን፣ በስልካችን ስንፈቅድ ማለት ነው።